ናችሁ? ሰላም ናችሁ? ዛሬ ሾርባ በምስል ነው የምሰራላችሁ። አትክልትና እዚህ ጋር ትንሽ ሽንኩርት አብሬ ያረጋለሁ። ሽንኩርቱን አላበዛሁትም። በኋላም ሽንኩርት ስለማደርግበት ከላይ ከዛ ቅመሞቹን እነዚህን ቅመሞች አደርግበታለሁ ማለት ነው። ካላችሁ ከሙን ተጠቀሙ። ቤት ያለውን ቅመም አድርጉበት። ካሮት አለኝ፣ ቲማቲም፣ ድንች እና ምስር፣ ቃሪያ ነው። እነዚህን እንግዲህ በሂደት ቀስ በቀስ እጨምራቸዋለሁ ማለት ነው። ጨምሬ አጥሏላቸዋለሁ አብሬ ማለት ነው። እናጥሏላቸውና ትልልቅ ማድረጋችሁ ትንሽም ችግር የለውም። ለምን እንትን ይፈጫል መጨረሻ ላይ መፈጨቱ ስለማይቀር የአትክልቱን ነው። አትክልቶቹን እንዲጋገር እንጨምራለን። ከሽንኩርቱ ጋር አብረን እንጠብሰዋለን ማለት ነው። ሁለት ቦታ ማረጋችሁ ተጠቅም ማረጋችሁ ያው ግዴታ መፈጨት ስላለበት ትንሽ ካቁላላው በኋላ ሲልልኝ ምስር እጨምራለሁ። ምስሬን ከጨመርኩ በኋላ አብሬ አሸውና ውሃ ከልስበታለሁ። ከዛ በኋላ ግማሽን እንፈጨዋለን ማለት ነው። ከዛ ሽንኩርቱን እንጠብስና ከላይ አናቱ ላይ እናደርግበታለን። በጣም ነው የሚጣፍጠው። አንዳንዴ ሁሌ ሾርባ እንትን ካለ እንደዚህ አድርገን በቀላሉ ሾርባ ለምስር መስራት እንችላለን ማለት ነው። ሁሌም ከቅንጬው ደግሞ ቀለል የሚላል ጊዜም ከሌላችሁ እንደዚህ አድርጋችሁ ማደሱ ከአትክልቱ ጋር ይሄን ይመስላል። ከዛ እኔ እንደዚህ አድርጌ ሽንኩርት ጠብሼ ነው ያደረኩበት። አንዳንድ ሰው ያደርግበታል። በጣም ነው የሚጣፍጠው። ጥበሱና አድርጉበት። መጀመሪያ ትንሽ ያደረኩት እዚህ ነው። ሽንኩርት ተጠብሶ ሲደረግበት በጣም ነው የሚጣፍጠው። ሾርባችን ይሄንን ይመስላል። ሾርባ የምስር ነው እንግዲህ እናንተ ሞክሩት። ሽንኩርት ጠብሼ ከላክቼበት ነበረ። ከዛ በኋላ ደግሞ ያላቸው ፍሬሽ ነገር ከላይ ታደርጉበታላችሁ። በጣም ነው የሚጣፍጠው። ሞክሩት። ደህና ሁኑ። ይሄን ይመስላል።